ሰላም ጤና ይስጥልን አድማጭ ተመልካቾቻችን ይህ ከዋሽንግተን ዲሲ የተዘጋጀ ወደ እናንተ የሚቀርበው የአፍኒ ፕሮግራማችን ነው። አፍኒ ፕሮግራም ተመልካቾች ትንሽ ቆየት ብለን ተመልሰን መተናል። በስራ መደራረብ ምክንያት በየሳምንቱ ፕሮግራሙን ማቅረብ አልቻልንም። ለዛ ይቅርታ እንጠይቃለን። አሁን ተመልሰን መተናል። ዛሬም እንደተለመደው ሀገራዊ በሆነ ጉዳይ ላይ ውይይት እናደርጋለን። ውይይቱን በማድረግ እኔ በራስ አክማሉና ዶክተር በኃይሉ ጋር በጋራ በመሆን እናደርጋለን። እናንተም እየተከታተላችሁ ከኛ ጋር እንድትቆዩ በአክብሮት እንጋብዛለን። ዶክተር በኃይሉ እንኳን በሰላም ተገናኘን። እንኳን ደህና ቆየን። እና ውይይታችንን እንጀምራለን። እንግዲህ አንድ ትልቅ ሀገራዊ አጀንዳ አለ። ሰሞኑን የኢህአዴግ ውህደት በተመለከተ በህትመት ደረጃም አንድ ትልቅ እንትን ሆኖ ነው የወጣውና እንግዲህ የኢትዮጵያ ብልጽግና ፓርቲ በሚል ስያሜ ይዋሃዳል የሚል ነገር ወጥቷል በጋዜጣ እና ይሄንን በተመለከተ እንድምታው ምንድነው ትላለህ አንተ? አጠቃላይ እስቲ አካሄዱን በተመለከተ። ጥሩ ያውንም እንደማንኛውም ዜጋ ሰምቻለሁ አንብቤያለሁ የተባለው ነገር ይሆናል አይሆንም አብረን የምናየው ይሆናል። እንግዲህ አካሄዱ ግን ያው ብዙ እንድምታ ይኖረዋል። ፖለቲካውም ላይ የሀገሪቷም በተወሰነ መልኩ የሀገሪቷም እጣ ፈንታ ላይ ሁላ የሆነ የሚኖረው እንድምታ ይኖራል። እኔ ይህንን ነገር የማየው እንግዲህ ቢያንስ 3 ነገሮችን ማንሳት ፈልጋለሁ እንደ ስጋት። አንደኛ ያው ኢህአዴግ ውስጥ ያለው መገፋፋት ወይም መሳሳብ ያው ከኢትዮጵያ መከተል አለባት ወይንም ገዢው ፓርቲ መከተል አለበት መንግስት መከተል አለበት ተብሎ ከሚታሰቡ ሪዮት ዓለሞች ጋር የተያያዘ ነው። የሁለት ሪዮት ዓለሞች ፍትጊያ ነው እንግዲህ እዛ ውስጥ ያለው። ከዛ ጋር ደግሞ ያው ሁለቱንም ጎራዎች ደግሞ ደግፎ የተሰለፉ ከኢህአዴግ ውጪ ያሉ አካላት አሉ። በአጠቃላይ ኢትዮጵያ ፖለቲካ ውስጥ ይሳተፋሉ የምትላቸው ሁሉ ትግላቸውን ያደረጉት ኢህአዴግ ውስጥ ነው እና ከዛ ጋር ተያይዞ ያው ሶሻል ሚዲያ ላይም ሌሎች ኮንቬንሽናል ሚዲያዎች ላይም የምትሰማው አንደኛውን ጎራ ደግፈህ ሌላኛውን የመተቸት የመናቆር ነገር ታያለ። በአንድ በኩል እንግዲህ ይሄ የምንመላለሳቸው ነገሮች የሚያሳዩኝ ፖለቲካችን ስታክ እንዳደረገ ያሳየኛል። በተለይ ማዳመጣቸው ነገሮች ብዙም ፐርሰናሊ አይመቹኝም። እኔ አዲስ ነገር ስለማላይበት 50 ዓመት በፊት የተባለን ነገር ነው ግራውም ቀኙም ሪሳይክል ሲያደርግ ማየው አዲስ ፊት እንጂ ፍሬሽ አይዲያ አላይም። 50 ዓመት በፊት ግራው ያለውን ዛሬ በኔ ጄኔሬሽን ያለ ይደግመዋል። 50 ዓመት በፊት ቀኙ ያለውን ዛሬ በኔ ጄኔሬሽን ያለ የቀኝ ፖለቲከኛ ይደግመዋል። ድሮ የተጻፈ ድሮ የተባለ የተነበበ ነገር ነው የምንሰማው አሁን። ልዩነቱ ተናጋሪውና ወይ የምንጠቀመው ፕላትፎርም ነው የሚለያየው። ድሮ ምናልባት እዚህ በፓልቶክ እና እንደዚህ በስብሰባዎች ምናምን ይደረግ ነበር። አሁን በየሶሻል ሚዲያው ይወጣል። እንዳልኩ ቅድም ድሮ ትላልቅ አሁን ሪታየር ያደረጉ ሰዎች ይናገሩ የነበሩትን አሁን ወጣቱ ይለዋል እንጂ አዲስ ነገር ምንም የለም። ወደ መሀል የመምጣት ነገር አታይም። ሁለት ጠርዝ ይዘናል። የመታኮስ ነገር አለ እና እንዳልኩ ይሄ ከለውጡ በኋላ ፖለቲካውን መከታተል የጀመረ ሰው ካልሆነ በስተቀር ትንሽ ፖለቲካውን ቢያንስ በሩቁ ሆኖ ለሚከታተል ሰው በጣም ቦሪንግ የሆነ ተመሳሳይ ጥያቄ፣ ተመሳሳይ መልስ፣ ተመሳሳይ ምልልስ ነው የምታየውና ስታክ አድርገናል። ንቅንቅ አላልንም እና ያንኑ ይዘን ነው አሁን ወደ ኢህአዴግ ውስጥ ወደ ትግል የተገባው እና ያ ስታክ ማረጋችን ነው አንዱ እንግዲህ ኢህአዴግ ውስጥ እየሆነ ያለው ነገር የሚያሳየኝ። ሌላው ስጋቴ ኢህአዴግ ውስጥ መሆኑ ራሱ ይሄ ትግል አስፈሪ ነው። ምክንያቱም ኢህአዴግ ገዢ ፓርቲ ነው። ገዢ ፓርቲ ብቻ ሳይሆን እንግዲህ ፓርቲና መንግስት የተምታታበት ሀገር ስለሆነ መንግስትም ስለሆነ እንግዲህ የመንግስት መዋቅሮችን እንዳለ የያዘ ፓርቲ ነው።
ጸጥታውን የፍትህ ተቋማትን መከላከያውን ሁሉ በጣም ከላይ እስከ ታች የያዘበት ይዞ የቆየበት ሁኔታ ነው ያለውና እዛ ውስጥ ገብተህ ስትከፋፈልና ስትሳሳብ እኚህን ሁላ ይዘህ ነው የምትሳሳበው ይሄ ለሀገር አስፈሪ ነው በትክክል ማኔጅ ካላደረከው በጥንቃቄ ካልያዝከው መከላከያውንም የምትስበው ከሆነ ወደ ግራና ወደ ቀኝ ጸጥታውም ደህንነቱም ምኑም የሚሳሳብ ከሆነ አይደክ ስጋቴ ያ ነው አሁን ሁሉም ያለ የሌለ ኃይሉን ይዞ የገባው በቃ ኢህአዴግ ውስጥ ነው እና እኔም የሚመስለኝን ወደ እኔ ጎትታለሁ አንተም ገብተው ወደ አንተ ትጎትታለህ ምን እንደሚሆን ማንንም አያውቅ ብዙዎቻችን አሁን የምናወራው ሪሊ እንደው ከምናየው በልቁ ከምንሰማውና አንዳንዴ ወይ ከውስጥ አገኘን የምንላቸው ነገሮች ይዘን እንጂ እርግጠኛ ሆነን ምን እየሆነ ነው ምንድነው የሚሆነው የሚለውን የምናውቅና አውቀን የምናወራ ውስን ሰዎች ነን እና ብዙዎቻችን ስፔኩሌት ነው ያደረግን ያለነው ያ ያው ብዙ አንሰርቲኒቲ ስላለ ያስፈራኛል ሶስተኛው የሚያስፈራኝ ምንድነው ለኔ ያለው እንድምታ ትንሽ የአብይ ባቡር ፈጠነብኝ ብቻ ሳይሆን አንዳንድ ቦታ ሀዲዱንም የሳተ ይመስለኛል እና ይሄ በዚህ ፍጥነት መሄድ በተለይ አሁን ባሉት መሳሳቦች ምክንያት መሃል በዚህ ፍጥነት ሐሳቡን ደግፈው ማልደገፍ ነው ተሳፋሪዎቹን ወደ አንድ መንገድ ይዞ የመሸምጠጡ ነገር ያው ከስፒድ ሊሚት ስታልፍ ምን እንደሚከሰት ይታወቃልና ያ ያስፈራኛል ያስጋት አለኝ ልፈልጋለሁ በጣም አመሰግናለሁ ለትንሽ ነገር በዚህ ላይ ማንሳት የሚፈልገው እውነት ነው ወይ በተለይ ሁለቱን አንተ ያነሳቸውን አልደግመውም በተለይ አሁን ፍጥነት ላልከው ነገር እሱ በጣም ትልቅ ስጋትን የሚፈጥር ነገር ነው እና አሁን ባለው ሁኔታ አስተላለፉ ራሱ በጣም በሀገር ደረጃ ማለት ነው በጣም ስጋትን የሚፈጥር ነገር ያየን ባለንበት ሁኔታ ትንሽ መረጋጋት ያስፈልጋል በሁሉም ነገር ለውጡ ውስጥ ከገባን ጀምሮ የዲን ያለነው መንገድ ራሱ በጣም ፍጥነት የበዛበት ነው ያኔ ይህንን የፖለቲካውን ሜዳር ለማስፋት የተደረገው በተለይ ከውጭ ሀገር ሁሉም ሰው ይግባ የተባለ ጊዜ የተፈጠረ ትልቅ ችግር ነበር በወቅቱ ለውጡን የሚመራው አካል ተረጋግቶ ሀገርቷን ከጫፍ እስከ ጫፍ ድረስ ያለውን የሴኩሪቲውን ነገር ሳያረጋጋ ከውጭ ሰውን ጋብዞ ወዲያኑ ማስገባቱ ትንሽ ብዙ ነገርን ከጫፍ እስከ ጫፍ ድረስ ሀገርቷን እንዳትረጋጋ ያደረገበት ሁኔታ ነው የተፈጠረው በደንብ በጥልቀት የሚመረምሩ ሰዎች ብዙ ነገር ተናግረዋል በወቅቱ የሴኩሪቲ ችግር ነበር የጸጥታው ችግር ነበር ራሱ በኢህአዴግ ውስጥም በወቅቱ የለውጡን ኃይል ደግፎ እስከ ታችኛው መዋቅር ድረስ ወርዶ ሰው ኃላፊነቱን ለመወጣት ተሸክሞ የሄደበት ቁርጠኛ አቋም አልነበረም በወቅቱ ትልቅ ክፍተት ነበር አንድ ፓርቲ ወርዶ የፈለገውን ሰው አደራጅቶ የፈለገውን ነገር እኔ በፓርቲ ደረጃ ላይሆን ይችላል ነገር ግን እየተደረጉ ያሉትን ነገሮች ሲታዩ በወቅቱ ብዙ ሰው ከውጭ የገባ ሰው በሰውር አጀንዳዎች እስከ ታችኛው ድረስ ወርዶ መዋቅር ላይ ያሉትን ሰዎች በሙሉ ተጠቅሞ ጸጥታ ላይ ችግር ያመጣበት ሁኔታዎች ነበር ያም በፍጥነት ወደዛ ሲገባ በሀገር ቤት በኩል ብዙ ዝግጅት ካለ መደረጉ የተነሳ የተፈጠረ ችግር ነው አድርጌ ነው ነማየው ብዙዎችም በዚህ ጉዳይ ላይ ይስማማሉ አሁንም ይሄ ፍጥነት ወዴት ነው የሚወሰን የሚለው ነገር በጣም ያሰጋል ምክንያቱም አሁን አራቱ ድርጅቶች የግንባሩ ድርጅቶች ራሳቸው ተስማምቶ አንድ መስመር ላይ አይደሉም ይሄ ግልጽ ነው ማንም ህፃንም የሚረዳው ጉዳይ ነው እርስ በርስ በሚያወጣቸው መግለጫዎች ራሱ የሚያነሷቸው ጉዳዮች በአንድ ወንበር ላይ በአንድ መድረክ ላይ ተገናኝተው ሲመካከሩ ምን አይነት ቃላት ነው የሚለዋወጡት የሚለውን ከውጭ ሆነ አንተ መገመት ትችላለህ ከዚህ አንፃር ብቻም ሳይሆን ህዋት ያለበት ደረጃ አሁን ራሱ ውህደቱ ላይ ይገባል ወይ ህዋት ባይገባ ሶስቱ ድርጅቶች አዴፓ ኦዴፒና ደኢህዴን
ብቻቸውን ውህደቱን ፈጥረው ይሄንን ነገራችን ላይ ነገር ያው ውህደት አሉት እንጂ አንዳልከው ሁሉም አይመጣም አንድ ላይ አይመጣም ፕላስ ከኢህአዴግ ውጪም ያሉት እሱን ወደዛ ሊመጣ ነው አዲስ ፓርቲ ነው የሚሆነው pretty much ሊመጣ ነው አሁን በጣም ትልቅ አደጋ ያለው እዛ ጋር ህወሓት እንደማይመጣ ብዙ ተቋም መረጃዎች አሉ ህወሓት ባይመጣና እነዚህ ሶስቱ ብቻ ቢስማሙ አምስት ደግሞ አጋር ድርጅቶች አሉ ከኋላ ክንፍ ሆነው ያሉ ማለት ነው ኢህአዴግ ግንባር ሆኖ አራቱን ይዞ እስካሁን ድረስ መጥቷል ባለፉት 27 አመታት 28 አመታት አምስት አጋር ድርጅቶች አሉ ደግሞ እና እነዚህ ድርጅቶች አጋሮቹም ጭምር ወደዛ ይገባሉ ወይ ከገቡሳ ይሄ ብልጽግና የኢትዮጵያ ብልጽግና ፓርቲ የተባለው በሀገሪቷ ደረጃ ያለው ፓርቲዎች ቁጥራቸው በጣም የበዛ ነው እርስ በርስ እየተዋሃዱ በጣም ትላልቅ ፓርቲዎችን የመፍጠሩ ነገር በዚህ ሲያሜ መግባቱ የትኞቹን ለመጋበዝ የታሰበ ነው የሚለው ነገር ስታየው በጣም ትልቅ ስጋትን የሚፈጥር ነገር አለና አንተ እዚህ ላይ ምንድነው የሚያመጣው ችግር በተጨማሪ ከችግሩም እንደ መፍትሄም ማንሳት ስለምንችል እዚህ ላይ ማንን ለመጋበዝ ነው እነሱ በዚህ ሲያሜ ለመሄድ አስበው ከሆነና ከተሳካ እዚህ ውስጥ የማይገቡት በፊት ከኢህአዴግ ጋር በተለይ ከክልል ድርጅቶች ጋር በአሁን በክልል ደረጃ ባሉት አሰላለፍ ተቃዋሚም ሆነው ውህደትን ለመፍጠር አንድ ላይ ለመስራት እየተስማሙ ያሉት ባክ ያረጉ ነው ያሉት እነሱም ደግሞ እነሱን የሚመስለው ነገር እየመዘዙ ወደ አንድ አቅጣጫ ሄደው እነሱም ወደ አንድ ተመሳሳይ ጠንካራ ውህደት ፈጥረው ለመሄድ የሚዘጋጁበት ሁኔታ ነው ያለውና ይሄ ትልቅ አደጋ ሊፈጥር አይችልም እንደ መንግስትም መንግስት ሆኖ እየመራ ያለ ፓርቲ እንደዚህ አይነት አታካራ ውስጥ መግባቱና መፍትሄውስ ምን ሊሆን ይችላል የሚለውን አንድ ላይ እናንሳስ አዎ አይ ቅድም እንዳልኩት እንግዲህ ሁለት ጎራ አለ እዛ ተባብለናል ቢያንስ ከውጭ ሆነ ከምታየው ሁለት ጎራ እዛ ውስጥም እንዳለ ያሳያል ውህደት እንግዲህ ውህደት አሉት እንጂ እንዳልኩክ አራቱም አንድ ላይ መጡ ይችላሉ ሞስት ላይክሊ አይመጡም ከዛ ደግሞ አጋሮችን መጨመራቸው አይቀርም በያስባለውኝ ከአጋሮቹ ሁሉም የትኞቹ ሚለውን እንግዲህ ውስጣቸው ያለው ጌም ነው የሚወስነው ያንን የሚያውቁት እነሱ ናቸው የትኛው አካል ምን ያክሉን ይዞ ይወጣል ሰርፕራይዝም ሊያደርጉን ይችላሉ እኛ አይሆንም ያለው ነገር በኋላ ላይ ተስማማን ብለው ሊሆን ይችላል ግን ሞስት ላይክሊ በእንገምታቸው ነገሮች ይኖራሉ በርግጥ ያ ምንድነው እኔ በበኩሌ ምናልባት ህወሓት የሌለበት ሌሎች አጋሮችን ይዞ ሊቀጥሉ ይችላሉ ግን ይሄ አዲሱ ፓርቲ የሚቀጥል ከሆነ ከደህዴን ሁሉንም ይዞ ከኦፒዲዮ ሁሉንም ይዞ ላይሆን ይችላል ወጥቷል እና ሞር ላይክ እንደ መሰንጠቅም ልትሎት ይችላል ይሄን ጉዳይ ማለት ነው እና ይሄ አስቸጋሪ ሁኔታ ነው የሚፈጥረው እንግዲህ ሀገር የመሩ ያሉ ናቸው እንደዚህ የሚሰነጠቁ ከሆነ ቅድም ያልኩ ነገር ነው ያስፈራኛል ያልኩ ነገር ነው የሚከሰተው ማለት ነው ሆፕፉሊ አይከሰትም ግን አስፈሪ ነው እንደ ሀገር መሪ ደግሞ ይሄንን በትክክል ማኔጅ ማድረግ አለበት አብይ ናው ወደ ጥያቄ ልመለስና ከስሙ ብዙም ችግር የለብኝም ፕሮስፐሪቲ ፓርቲ የሚለው እንግዲህ አንዳንዶች ከፕሮስፐሪቲ ጎስፐል ጋር ያገናኙታል እንግዲህ ፕሮግራማቸውን አላየንም አዲሱ ፓርቲ ፕሮግራሙ ምን ይመስላል ከድሮው ኢህአዴግ በምን ይለያል በምን አንድ ይሆናል ምናቆ ነገር የለም እስካሁን ምናቆ ስሙን ብቻ ነው ናው ምናልባት ከአብይ ንግግሮች አካሄዶች አይተክ መትገምታቸው ነገሮች ይኖራሉ እና ከዛ ተነስተን መገመት ደግሞ እንገምት ካልን የአብይ አካሄድ ሞር ወደ መሃል ወይ ወደ ቀኝም የተጠጋ ነው የሚሆነው እና ኢህአዴግ ውስጥ ያሉት እነማን ናቸው ይሄን የሚከተሉት ኢቭን የአብይ ራሱ ንግግር በሪዮት ዓለም
ደረጃ የተቀየረ ነው ወይ የሚለው በፕሮግራም ማየት አለበት እንግዲህ እና I guess የኔ ፖይንት ፕሮግራማቸውን ማየት አለብኝ ባይነኝ ፕሮግራማቸውን ሳይ ነው የማቀው እሱ ማንንም ደግሞ ይሰብስቡ መብታቸው ነው አብሮ መስራት ካልተቻለ መለያየት ግድ ነው ችግሩ ስትለያይ ኃላፊነት በሚሰማው መልኩ ሀገርን በማይጎዳ መልኩ ህዝብን በማያናክስ መልኩ ይሆናል ወይ ነው ልምዳችን ከዚህ ፊት አይደለም ነው ፓርቲ ሲከፋፈል የስልጣን ሽኩቻዎች ይኖራሉ ከዛ ጋር ተያይዞ ብዙ ግድያ ጦርነቱ ላይ የሆነበትም ስለምናቅ ከዛ ልምድ በመነሳት የሚያስፈራኝ ነገር አለ ግን እንዳልኩክ አብሮ መቀጠል ካልቻሉ ልዩነት ካለ መለያየቱ አይቀሬ ነው ይልቅ ምናልባት ማማንን ይዛል ከሚለው እኔ እንደ ከያሌክ የጠበቅኩት ወይም የለውጥ ኃይል ነኝ የሚለው አካል ያደርገዋል በየጠበቅኩት ይሄ ጽንፍ ያዘውን የፖለቲካ ኃይል ወደ መሃል ያመጣል ቢያንስ አሁን ላይ ያለውን ሪያሊቲ ከግምት በማስገባት ያለውን ሲስተም አሻሽሎ መቀጠል ይችላሉ በየ ነበር የጠበቅኩት ለምሳሌ በቀኝ በኩል ያሉት በቃ ይሄ ሲስተም አልሰራም አባልቶናል የዘረኝነት ብሄር ምናምን የሚባል ነገር ይፍረስ ክልል የሚባል ነገር ይፍረስ በቃ አፍርሰን እንገንባው የሚል አቋም ያላቸው አሉ በርግጥ ይሄ እንደማይሰራ እናውቃለን ምንም እንኳን አሁን ያለው ሲስተም ባይመቻቸውም አፍርሰን እንገንባ የሚለውን አብዛኛው ኢትዮጵያ የሚደግፈው አይመስለኝም በተለይ ህብረ ብሔራዊ ፌደራሊዝሙን የማይደግፉት የሚያነሷቸው ነገሮች በህዝብ ዘንድ ተቀባይነት አይመስለኝም በብሔር ብሔረሰቦች ዘንድ አብዛኛው ኢትዮጵያዊ ሪሊ ይሄ አፍርሰን እንገንባ የሚለውን ኢቭን ከሰሜን እስከ ደቡብ የሚፈልገው አይመስለኝም at the same time ደግሞ በዚህ በስተግራ በኩል በቃ ምንም አትንኩ ይሄ አሁን ያለው ሲስተም አይነካም ህገ መንግስቱ አይነካም ምኑ አይነካም የሚል ደግሞ እንትን ታያለ ሁለቱም አያስኬድም ህገ መንግስት ይሻሻላል ይለወጣል ህገ መንግስቱ ራሱ ህገ መንግስት እንዴት እንደሚለወጥ እንደሚሻሻል ያስቀምጣል ያንን ተከትለ መቀየር ትችላለህ ምንም እንትን የለው ሌሎች ደግሞ ችግሮች አሉ ምንም ማይካድ ላለፉት 27 አመታት ይሄ አሁን ያለው ሲስተም ያመጣው ጥቅም ያለውን ያክል ደግሞ ሲተገበር ብዙ ግልፈቶች ነበሩ እኚህን አክኖሌጅ አርጎ ይሄን እናስተካክላለን ማፍረስ አገር ያፈርሳል ወደ ኋላ መሄድ አገር ያፈርሳል ያለውን ደግሞ እንዳለ ማስቀጠልም አገር ያፈርሳል ምክንያቱም ብዙ ችግሮች እንዳሉት ያያየን ነውና ስለዚህ ለውጥ ማድረግ አለብን ብለው እኔ ምናልባት ማድረግ ነበረባቸው በየማስበው ፎከስ መደረግ የነበረበት ተቋማትን መገንባት ሀገር የሚያደርጉት ጠንካራ ተቋማት ናቸው ለምሳሌ የፍትህ ተቋማትን ጠንካራ ማድረግና ሁሉም የሚያከብራቸው የሚፈራቸው ማድረግ የሚሰማቸው ማድረግ የምርጫ ቦርድን ነፃና ገለልተኛ ማድረግ እንደዚህ ያልክ ህግ አውጪውን ህግ አስፈጻሚውን ምርጫ ቦርድን መከላከያውን ጸጥታውን ሀገራዊ ማድረግ የፓርቲ አፊሊዬሽን ያለው ሳይሆን ለሀገር የሚሰራ ለሀገር የሚቆም ታማኝነቱ ለህገ መንግስቱ የሆነ ማድረግ ይሄ ካለ አሁን ያልኳቸው ነገሮች ከሌሉና የህግ የበላይነት ከሌለ የፍትህ ተቋማት ለፖለቲካ ፓርቲ እንደ መሳሪያ የሚያገለግሉ ከሆነ ምናምን ሲስተሙ አህዳዊም ሆነ ፌደራላዊም ሆነ ጭቆናው ይቀጥላል ድህነቱም ይቀጥላል ኢትዮጵያ እንደቆረቆዘች ነው የምትቀጥለው እና መተኮር የነበረበት እነዚህ ተቋማትን መገንባት ላይ ያለው ሲስተም ለምሳሌ አንዱ ችግር እንዳልኩ ያው ተቋማት ደካማ ነበሩ ኢህአዴግ አንድ ያደረገው ነገር በቃ ተቋማትን መደምሰስ ነበር ማለት ፍርድ ቤት መቀለጃ ነው የሆነው አንድ ሰው ፍርድ ቤት ሄዶ ፍትህ አገኛለሁ ብሎ አይደለም የሚያስበው ፍትህ የማይገኝበት ፍርድ ቤት ብሎ ነበር የሚያስበው አሁን የሚያስበው በዛው እንደዛ ነው መከላከያው እንደው ለሁሉም የቆመ ነው ብሎ ህዝቡ አያምንም ነበር ምናልባት አሁን ትንሽ የተለወጠ መጥቶ ይችላል አሁንም መከላከያው ላይ ያለው በአብዛኛው አመለካከት የሁላችንም ነው የሚል ምናልባት ካሁን በኋላ ከመጣ እንጂ አልነበረም ህግ የሚወጣው በራሳን ለመቅጣት በኃይሉን ለመቅጣት
እንደ ዛሬ ህግ ወጥቶ ነገ የሚተገበርበት ሀገር ነውና ይሄን ያክል የተበላሸ ሁኔታ ነበር እኚህን ማስተካከል ቅድሚያ ሊሰጠው ይገባ ነበር ካብይ የጠበቅኩት ይሄንን ነበር እኚህ እዚህ ያሉ እሱ አሁን ሌላ ቦታ ገባ ቅድም ለዛን ነው ፍጥነቱ ብቻ ሳይሆን ከመስመሩም ይወጣ ይመስላል በያሰብኩትና ፎከስ መደረግ የነበረበት እነዚህ ተቋማት መገንባት ላይ ነበር ያው እሱ የሚላቸው ነገሮች አሉ የሆነ ዘመኑን የዋጀ አቋም አመለካከት ያስፈልጋል የሚል ነገር የሰማ ይመስለኛልና ጥሩ ነው ቅድም ካልተጣም ይገናኛል ይሄ 50 ዓመት በፊት የነበረ ስታክ አርገን መቆየት የለብንም ንግግራችን ውይይታችን ትንሽ ኢቮልቭ ማድረግ ነበረበት 50 ዓመት በፊትና አሁን ኢትዮጵያ ውስጥ ያለው ነባራዊ ሁኔታ አንድ አይደለም ተለውጧል የኛም አመለካከት የኛም ፖለቲካ መሻሻልና ካለው እንትን ጋር አብሮ መሄድ አለበት ግን አልሄደምና ያንን ለመቀየር የሚያደርገውን ጥረት አደንቃለሁ at the same time ግን እንዳልኩክ ሁሉንም ነገር በአንድ አመት ውስጥ ማድረግ አይቻልም አደጋው ብዙ ነው የሚሆነው ያ አመሰግናለሁ ዶክተር በኃይሉ ብዙ ነገር ነው የነሳው ምናልባት በዚህ መጨረሻ አካባቢ የተነሳው ላይ ምንድነው አንተ የጠበቅከውን ነገር በትክክል እንዳስቀመጥከው እውነትም አሁን እነዚህ ተቋማት በዚህ በፌደራል መንግስት ደረጃ የታሰበው በተለይ ፍርድ ቤቶችን ምርጫ ቦርድን እና ሌሎች ተቋማትን አቅም ማሳደግ ሪፎርም ማድረጉ በጣም ሰውም የሚጠብቀው ነገር ሆኖ ተጀምሯል የተጀመረው ራሱ እዛው በአዲስ አበባ በፌደራል ደረጃ ወይንም እሱ በአይን በሚያያቸው ቢሮዎች ደረጃ ላይ ብቻ የሆነ ነው የሚመስለው ታች ያለው ግን በፊት በነበረው ነው እየቀጠለ ያለው በተለይ ፍርድ ቤቶችና አሁንም ምርጫ ቦርድም ቢሆን አካሄዱ ላይ ትልቅ ጥርጣሬን የሚፈጥሩ ነገሮች በሲዳማ የሲዳማ ብሔር ክልል ሆኖ የመደራጀት ጥያቄ ላይ ህዝበ ውሳኔውን ለማደራጀት የሄደበት መንገድ ትልቅ ጥያቄ ነው ያስነሳው በተለይ ምርጫ ቦርድ ላይና እነዚህ ነገሮች በጊዜው የሀገራዊ ምርጫ ከመምጣቱ በፊት ፊክስ መደረግ ነበረበት እውነትም አሁን ያለው ተቋም እየተገነባ ያለው ይሄን ያህል ጊዜ ተሰጥቶ የተሰራ ያለው ገለልተኛ ነው ወይ የሚለውን ራሱ ቴስት ለምን አይደረግም እስከታች ድረስ ወርዶ ለምንድን ነው ክልል ላይ የሆነ ነገር ማብራቱ እየበራ የሄደው ክልል ላይ እየጠበበ ወረዳ ላይ በጭራሽ ዝግ ሆኖ ቀበሌ ላይ በጭራሽ ጨለማ ውስጥ ሰው የሚኖርበትን ሁኔታ መጀመሪያ ለምን ያንን ማስተካከሉ ለምን አይቀድምም ይሄ ትልቅ አደጋ ሊያመጣ አይችልም የሚለው በጣም እኔም የሚጋራው ትልቅ ስጋት ነው በጣም ትልቅ ስጋት ነው ያለው ምክንያቱም በፓርቲዎችም ደረጃ ራሳቸው እነዚህ ግንባር ሆኖ ያሉ ፓርቲዎች ራሳቸው ውስጣቸውን ፈትሸው ጠንካራ አቋም ላይ ሆነው እየሰሩ ያሉበት ሁኔታ አይደለም ያለው እና በዚህ ሁኔታ እነሱ አሁን በክልል ደረጃ ያሉ ድርጅቶች ራሳቸው ያሉበት ሁኔታ ውስጣቸውን ፈትሸው ጠንካራ ሆነው ህዝቡ የሚፈልገውን ነገር እየሰሩ እየተዘጋጁ የሚሄዱበት ሁኔታ ሳይፈጠር ወደዚህ መግባቱ ትልቅ ስጋትን የሚፈጥር ነው በዛ ላይ ደግሞ እነዚህ ተቋማት የመገንባቱ ነገር በዛው በፌደራል ደረጃ ብቻ ተንጠልጥለው የቀረበትም ሁኔታ ስላለ አይ ቲንክ እኔ መቅደም ያለበት መሰራት ያለበት ከስር ብዙ ነገር ነው ያለው ህዝቡ እያለቀሰ ነው ያለው እኔ በጣም በሚያሳፍር ደረጃ በሀገር ደረጃ ጳጉሜ ውስጥ መሪያ ግብር ወጥቶለት የታሰቡ ቀናትን ለምሳሌ ፍትህ ቀናትን በተመለከተ በሀገር ደረጃ በፌደራል ደረጃ ሲታሰብ ሌሎች አካባቢዎች እናት አባት ቁጭ ብለው ፍትህ አተናል ብለው የሚያለቅሱ አሉ ያን ድምጽ የሚሰማ የለም ከእግዚአብሔር ውጪ ህዝቡ ወርደ ስታይ በህዝብ ደረጃ ያላቸውን ችግር ፈተ እነሱን ሙሉ በሙሉ ባይጠፋ እንኳን ችግር አይጠፋም በሰው ህይወት ዙሪያ በተለይ መንግስት ሁሉንም ነገር ያሟላል ማለት አይደለም ነገር ግን ከህብረተሰቡ ጋር አንድ ላይ አብረ ሆነ የምትሰራቸው ብዙ ነገሮች አሉ ፕላስ ደግሞ ምርጫውሳ ይደረጋል ወይ በዚያ ተካራ ውስጥ ገብተን ውህደት እየተባለ ሌሎች ወደ ሌሎች እየተሳቡ በዚህ ሁኔታ ሄደን ምርጫ ይደረጋል ወይ
የነዚህ ተቋማት ግንባታ ራሱ ባላለቀበት ሁኔታ ብዙ ሲሞታ ባለበት ሁኔታ በሌላ በኩል ደግሞ ምርጫ ባይደረግ ራሱ የህዝብ ተወካዮች ምክር ቤት እና የፌዴሬሽን ምክር ቤት አሁን ትችት የበዛበት ነው የአንድ ፓርቲ ነው የሚባለው ያ ፓርቲ እንዴት አሸንፎ የመጣ ነው የሚለው ለሁሉም ሰው ግልጽ ነው አጠቃላይ ያለውን ነገር ዶሚኔት አድርጎ 100% ምርጫውን አሸንፎ ያስተዳድር ያለው አንድ ፓርቲ ነው ኢህአዴግ የሚያስተዳድረው ምክር ቤት ነው እየተባለ በዜና ሲነገር የምትሰማው ማለት ነው በሌላው ሚዲያ ከነሱ ሚዲያ ውጪና ይሄ ነገር ሁሉም ነገር አልቆ ሁሉም ነገር ተሰርቶ አልቆ ወደ ውህደት ቢሄዱና እነዚህ መስተካከል ያለበት ነገር ተስተካክሎ ምርጫ ተደርጎ ሁሉንም ሰው ያሳተፈ ሁሉንም ፓርቲ ያሳተፈ ምክር ቤቶች ተቋቁሞ ቢሰራ ጥሩ ነው የሚል ነውና ተመልካቾቻችን ውይይቱን እንደቀጠለ ነው ከአንድ አፍታ ቆይታ በኋላ ተመልሰን እንመጣለን ተመልካቾቻችን ተመልሰናል ውይይታችን እንደቀጠለ ነው ዶክተር ባህሉ ቅድም ካነሳነው ውይይት ርዕስ ላይ መጨረሻ አካባቢ በተለየ ተቋማት ግንባታ ላይ አንዳንድ ነገሮችን ብዙ ኮንሰርን ያለው በርግጥ በተለይ ከምርጫ ቦርድ ጋር በተያያዘና በዚህ ላይ የሚጨምረው ነገር ካለ ከዚህም ጋር ያይዘ ቅድም አንድ ነገር አንስተ ነበር ዶክተር አብይ አካይድ በጣም ፈጠነብኝ በጣም እንደፈጣን ባቡር ሆነ ምናምን የሚል ነገር አንስተ ነበርና በአሁኑ ሰዓት በተለይ አሁን ያለውን ሁኔታ ለማረጋጋትም ቢሆን አጠቃላይ ነገሮችን ፊክስ ለማድረግ ዶክተር አብይ ምን ላይ ነው ፎከስ ማድረግ ያለበት ብለ ታስባለህ እነሱን አንድ ላይ ያዘ ልታነሳ ኦኬ ቅድም ያነሳቸው ያው ተቋማት ግንባታ ብለን የጀመርናቸው ነገሮች ነበሩና ከዛ ጋር ተያይዞ ያው የምርጫ ቦርድ ጉዳይ ተነስቷል ምርጫ ቦርድ አሁን እንግዲህ እንደ አዲስ ተቋቁሟል በቅርብ የመጀመሪያ ፈተናው የሚሆነው የሲዳማን ሬፈረንደም ማካሄድ ነው እና እዛ ላይ በትክክል ስራውን ካልሰራ ገለልተኝነቱ ጥያቄ ውስጥ ማይገባ ከሆነ ጥሩ ጅማሬ ይሆናል ከመነሻው ግን እዛ ላይ ብዙ የሚያበላሽ ከሆነ እንግዲህ በትንሹ ያልታመነ ነገ በአገር ደረጃ የሚደረገውን ምርጫ ምን ያክል በገለልተኝነት ሊያስፈጽም ይችላል የሚለውን ሙሉ የኢትዮጵያ ሕዝብ ጥያቄ ውስጥ የሚያስገባ ጉዳይ ነው የሚሆነው እና ምናልባት ገና ከጅምሩ የሚያወጣቸው መግለጫዎች ብዙ ጥርጣሬ አጭረዋል ብዙ በማያገባው እንደገባ እኛ ብቻ ሳንሆን ኢቭን ኖርማሊ የክልል ጥያቄውን እንኳን የማይደግፉ ሰዎች ሲናገሩ ሰምተናል ምርጫ ቦርድ እንዲያነግሩስ ባይገባ የሚል ማለት የሚያወጣቸው መግለጫዎች አንዳንድ ፕሪኮንዲሽንስ የሚመስሉ ከተሰጣቸው ስልጣን ውጭ መግለጫቸው ላይ የሚያስቀምጧቸው ጉዳዮች አሉ ምን አስበው እንደሆነ የሚያውቁት እነሱ ናቸው እና እነሱ ነገ ሆፕፉሊ ኮንሲኩዌንስ መጥፎ ኮንሲኩዌንስ አይኖራቸውም ብዬ ተስፋ አደርጋለሁ እና ከመጀመሪያው ትንሽ ጥያቄ ማጫር ጀምረዋልና ሆፕፉሊ ምርጫውን በስርዓት ማኔጅ ያደርጉታል ብዬ ተስፋ አደርጋለሁ እንዳልኩ ይሄ መጀመሪያው ትልቁ ፈተናቸው ይሄ ነው የሚሆነው እና እስኪ አብረንም እናየው ነው የሚሆነው እሱ ሌላ ከአብይ ጋር ተያያዘ እንግዲህ ቅድም ያልኩት
ፈጠነብኝና ትንሽ የአብይ ባቡር ፈጠነብኝ እንደገና ከሃዲዱም የመውጣት ነገር ይታይበታልና ያ ትንሽ በደንብ ያሳስባል ምንም ጥያቄ የለም ትንሽ ሳይሆን አሳሳቢ ነው ብዙ የሆነ ወይ ብዙ መስራት ስለሚፈልግ ሊሆን ይችላል ብዙ ቦታ እየገባ ነው ብዙ አከራካሪ አወዛጋቢ ነገሮችን ሲናገር እናያለንና አላስፈላጊ ነገር ውስጥ እየገባም ያለ ይመስለኛል አንዳንዴ ፎከስ ማድረግ የሚችልባቸው ቦታዎች ቅድም የጠቀስኳቸው ሁለት ቦታዎች አሉ አንደኛ ኢትዮጵያን አሁን ያለውን ማልቲናሽናል ፌዴሬሽን ዴሞክራታይዝ ማድረግ በራሱ ትልቅ ታሪካዊ ስራና ታሪካዊ አስተዋጽኦ መሆን ይችላል አብይ ያለ ዲሞክራሲ ያለ ህግ የበላይነት ብሔርተኝነት በጣም አደጋለሁ በጣም አደገኛ ኮምቢኔሽን ነው የሚሆነው ይሄንን የብሔር ፖለቲካውን የሚያራምዱ ብዙ ሰዎች ይናገሩታል የምናውቀው ጉዳይ ነውና ማለትም ምንድነው ይሄ የብሔር ፖለቲካ ሲኖር እኛና እናንተ የሚል ነገር ይፈጥራል እኛና እነሱ የሚል ነገር ይፈጥራል ይሄ ባለበት ሁኔታ ሰዎች ዜጎች በዜግነቴ መብቴ አልተከበረም ወደሚል ከገቡ ወይም ያለው ሲስተም የኔን ደግፎ የነሱ የሚባለውን የማይደግፍና የሚጎዳ ከሆነ የሚጠቅም ከሆነ ያሉት የመንግስት መዋቅሮች ለአንደኛው እንደ መሳሪያ አገልግለው ሌላኛውን መጉጃ ሌላኛውን ማግለያ ከሆኑ እንግዲህ የኛ መንግስት እኛ ተጨቋኝ መንግስት የነሱ ነው ወደሚል ይወስድህና እንግዲህ ይሄ ደግሞ የብሔር ልዩነትም ስላለ በመሃል በብሔር መለያየት ባለበት ደግሞ ይሄ መንግስት የነንትና ነው ይሄ ባለስልጣን የነንትና ነው ይሄ የሚሾመው የነንትና ነው ይሄ መስሪያ ቤት ይሄ ፍርድ ቤት ለነንትና የሚሰራ ነው ለምንስ ከገባ መጨረሻው አያምርም እና ዴንጀረስ የሆነ ኮምቢኔሽን ነው የሚሆነውና ዴሞክራቲክ ማረጉ ኢትዮጵያን ማዳንም ነው በተለይ ይሄን ፌዴሬሽን የምታስቀጥል ከሆነ ዴሞክራታይዝ ማድረግ የመጀመሪያው ፕራዮሪቲ መሆን አለበት እና ያንን ቢያደርግ ከበቂ በላይ የሚያስመሰግነው ነበር በያስባል on top of that ሀገርን ሀገር የሚያሰኘው ደግሞ ከህዝብ ባሻገር ተቋማት ናቸው ጠንካራ ተቋማት ማለት ፖለቲከኞች ይመጣሉ ይሄዳሉ መሪዎች ይመጣሉ ይሄዳሉ ሀገርን የሚያስቀጥለው ግን ጠንካራ ተቋም ካለ ነው ለምሳሌ የፍትህ ተቋማት ፍርድ ቤቶች ሁሉም የሚያከብራቸው የሚፈራቸው ካልሆኑ ፖይንትለስ ነው የሚሆኑት ብዙ መሳቂያና መቀለጃ ሆኖም የቆዩት እንደዛ ነው ፍርድ ቤት ሄደህ ፍርድ አገኛለሁ ብለህ ማታስብ ከሆነና ገንዘብ ካለ ብቻ ፍርድ አገኛለሁ ብለህ መጠበቅ ከሆነ ፍርድ ቤት የሚባል የለም ፍትህ የሚባል ነገር የለም ፍትህ ከሌለ ደግሞ ሪሊ አስቸጋሪ ነው የሚሆነው ምርጫ አካሂዳለሁ ብለህ ምርጫው ፍትሃዊ ማይሆን ከሆነና ቮት አርገህ እንደሚቆጠርልህ እርግጠኛ ካልሆንክ ምርጫው ፖይንትለስ ነው የሚሆነው አሁንም እንግዲህ አደጋ ሌላ አደጋ ማለት ነው እና እኚህን ተቋማት ገለልተኛ እንዲሆኑ ነፃ እንዲሆኑ ዘላቂ እንዲሆኑ አርጎ መገንባት በራሱ ከበቂ በላይ ለሱ የሚመሰገንበት ይሆኑ ነበርና እነዚህ ነገሮች ላይ ፎከስ እንደማድረግ አንዳንዴ አላስፈላጊ ነገሮች ውስጥ ገብቶ ሲያከራክር ሲያወዛግባ ያለውኝ ምን እንዳሰቡ አላቅም ውስጥ ያለውን ነገር የሚያውቁት እነሱ ናቸው ምን አይነት ችግር ውስጥ እንዳሉ እንግዲህ ምንም እናውቀው ነገር የለም ቢሆንም ግን የሚታየው ከውጭ ሆነ የምታየው ነገር ትንሽ የሚያስፈራም የሚያወዛግብ ነገር ነው እና በዚህ በጣም ፖላራይዝድ በሆነ ኤንቫይሮንመንት ውስጥ የመሃል አመለካከት ተዳፍኖ ባለበትና ጫፍ ላይ ብቻ ሆነ ድንጋይ በመተወራወርበት ሰዓት ላይ እኚህ ሁለቱ ነገሮች ተረስተዋል በያስባለሁ እንግዲህ ዴሞክራታይዝ ማድረግና ተቋማት መገንባት ተረስተዋል የሚወራው ምንድነው አህዳዊ ምናምን እና በቃ ህብረ ብሔራዊ ምናምን ብቻ ነው የሚባለው ሁለቱም እኮ ቅድም ብያለሁ አህዳዊ መንግስትም ይኖር ይሄ ህብረ ብሔራዊ ይኖር ተቋማት ከሌሉ አየክ ተቋማት ከሌሉ ለህዝብ ምንም ጥቅም የለው ለምሳሌ አህዳዊ መንግስት ነበር ደርግን ካየክ ሰው በላ ነበር አሁን ደግሞ ማልቲናሽናል እንትን ጀምረናል ኤክስፐሪመንቱ እየቀጠለ ነው አይተነዋል ጥሩ ነገር ያመጣው ነገር አለ መጥፎ ነገር ነበረው ወጥቷል
የዚህ አሁን ያለው ሲስተም ጉድለቱ ምንድነው ካልን ብዙ ጊዜ እዚህ ላይ መተን የተወያየንበት ጉዳይ ነው። የህግ የበላይነት የለም፣ ዲሞክራሲ የለም እንላለን እና እኚህ ሁለቱ ነገሮች ላይ ብዙ ሲወራም አታይም። ምክንያቱም አቴንሽንም አይስቡም። ገብቷል። ትንሽ አሰልቺም ናቸው እና አብይ ውስጥ የነበረ ሰው ነው። የለውጥ ኃይል ነን ብለው መጥተዋል። የግራው ጽንፍም እንዳላስኬደ ያውቃሉ። የቀኙ ድሮም ተሞክሮ ፌል ያደረገ ነው ያውቃሉ። ስለዚህ መሃሉን ይዘው ዴሞክራታይዝ አድርገው ተቋም ገንብተው ያሻግራሉ የሚል ተስፋ ነበር እና ሆፕፉሊ አሁንም እዛ ላይ ተመልሶ ጊዜ አለ between now and ምርጫው እስኪመጣ ወደ መስመሩ ይመለስና ይሄንን ይመራል ብዬ ተስፋ አደርጋለሁኝ። ያው for the sake of ለሀገሪቷም ተብሎ ሲባል ለህዝቧም ሲባል ቢሆንም ያዋጣው ያ ነው እና ሆፕፉሊ ወደ ዛ ሀዲድ ይመለሳል ብዬ አስባለሁኝ። እንግዲህ ሌላውን እግዚአብሔር ነው የሚያውቀው። ያ አንተ ያነሳቸውን ነጥቦችን የሚጋራው ነው። አንዳንድ ነገሮችን የኔን ሐሳብ ለመጨመር ያህል ጥሩ ነጥቦች ተነስተዋልና ያው ውይይታችንም እየጨረስን ስለሆነ በተለይ ይሄ ህብረ ብሔራዊ ፌደራሊዝሙን ዲሞክራታይዝ ማድረጉን ነገር ላይ ከሮድ ማፑ ጀምሮ በጣም ግልጸኝነት ይጎለዋል። ምክንያቱም የተለወጠው ኢህአዴግ ነው፣ ምንም ሌላ ነገር አይደለም። ኢህአዴግ ራሱን ለውጣለሁ ብሎ ነው የተነሳው። ለውጣለሁ ብሎ ከተነሳ ወዲህ 1 ዓመት ከግማሽ ሊሆነው ነውና በዚህ ሂደት ውስጥ አንድ ነገር ይጀምራል። አንዱ ነገር የተጀመረው ሳልቅ ሌላ ነገር ደግሞ ሲጀመር ታያለ። የተጀመረው ነገር ለውጡን እንዴት ተከትሎ መጨረሻ ላይ ሳይደርስ እሱ እየፈረሰ ሌላ ነገር ሮጦ የመጀመሩ ነገርና ህዝቡ ራሱ ማንን አምነን ነው የምንቀጥለው ብሎ ስጋት ውስጥ የሚገባበት ደረጃ ላይ ደርሰናል። ምክንያቱም ኢህአዴግ የፖለቲካ ፓርቲ ነው፣ ሀገሪቷን እየመራ ያለ ፓርቲ ነው። መንግስትንም እያስተዳደረ ያለው እሱ ነው። መንግስትን እንደ መንግስት ለብቻ ሆኖ ፓርቲ እንደ ፓርቲ ሆኖ ራሱን እያንቀሳቀስ ያለበት ሁኔታ አይደለም። ከፓርቲው የሚመጣውን ነው መንግስት እያስፈጸመ ያለው። በዚህ ሂደት ውስጥ የተለወጠው መንግስት ወይንም የተለወጠው ኢህአዴግ ህብረ ብሔራዊ ፌደራሊዝሙን ያስቀጥላል ወይ? አስቀጥላል፣ ቁርጠኛ አቋም ላይ ነኝ አዎ ብሎ ብናገር ከስር ያሉ ግንባሩን የፈጠሩ ድርጅቶች እንደዚህ አይነት አቋም ቢኖራቸው ለሰው ግልጽ ይሆናል። የምትደግፈውን ትደግፋለህ፣ የምትጠላውን ትጠላለህ። በዛ ውስጥ ደግሞ መስተካከል ያለበትን ነገር ይሄ ችግር ነበር ከመቼ ጀምሮ ባለፉት 27 ዓመታት ይሄ አሰራር የተጀመረው ደርግ ከወደቀ በኋላ ህብረ ብሔራዊ ፌደራሊዝም መጣ። ሲመጣ ደግሞ አተገባበሩ ላይ ችግር አለ። ችግሩ ህዝቡን ነው የጎዳው። ፓርቲውን ጠቅሞ ሊሆን ይችላል፣ ደህና ስም ባይኖረው ፓርቲ ውስጥ ያሉ አመራሮችን ጠቅሞ ሊሆን ይችላል። ነገር ግን ህዝቡ እያለቀሰ በጣም በአሰቃቂ ሁኔታ ያሳለፉ ዜጎች ነበሩ። ያ ሁሉ ይቀራል ብሎ ህዝቡ አምኖ ታግሎ የህይወት መስዋዕት ከፍሎ ለውጡ መጣ። ለውጡ ከመጣ በኋላ በቁርጠኛ አቋም ብሔር ብሔረሰቦች እኩልነትን አስጠብቀን እንሄዳለን፣ ተያይዘን እንደግ፣ ተያይዘን እንጓዝ፣ እየተመካከርን እንሄድ፣ የሚስተካከለው ነገር እናስተካክል የሚለው ላይ አሁንም ቢሆን ፎከስ አልተደረገም። አናውቅም ምን እንደሆነ 1 ዓመት ተኩል ቀላል ጊዜ አይደለም እና ይሄ ነገር መስተካከል ያለበት የሚለው ትንሽ ሐሳብ ላይ መጨመር ነው። ሌላው ደግሞ ተቋማት ላይ በተለይ ተቋማት ላይ ያለው ነገር በጣም ሰው እያለቀሰ ነው ያለው። እውነት ለመናገር አንዳንድ አካባቢዎች ከዚህ በፊት ሆኖ የማያውቅ ነገር ነው በአሁኑ ሰዓት እየሆነ ያለው። እንደ ምሳሌ ማንሳት እንችላለን። ሲዳማ ውስጥ የታሰረው የህዝብ ቁጥር ከዚህ በፊት ሆኖ የማያውቅ የህዝብ ቁጥር ነው እስር ላይ ያለው። ያ ሁሉ ወንጀል ፈጽሞ አይደለም። ወንጀል ያልፈጸመው አስረን እናጣራለን የሚል ነገር ተመልሶ መጣ። አጣርተን እናስራለን የሚለው ተገለበጠ። 1 ዓመት ባልሞላ ጊዜ ውስጥ ንጹሃን ሚሊየንስ ህዝቡ የሚመሰክራቸው ሰዎች ታስረው ፍርድ ቤት ገለልተኛ ሆኖ ማስተናገድ የሚችል ተቋም የዋስትና መብት ይከበርላቸው፣ ክስ አልተመሰረተም፣ በቂ ማስረጃ ስላልቀረበ የዋስትና መብት ይከበርላቸው፣ ከውጭ የሆነ ጉዳያቸው ይከታተሉ ብሎ የወሰነውን አይሆንም ተብሎ የታገደበት ሁኔታ ነው ያለው።
በየክልሉ ማአት ህዝብ ታስሮ ነው ያለው ኦሮሚያ ውስጥ አማራ ውስጥ ሲዳማ ውስጥ እና ይሄ ህዝቡን እያማረረው እየሄደ ባለበት ሁኔታ ተቋማት በአዲስ አበባ የተቀመጡ ዋናው ኦፊስ ላይ የተቀመጡ እዛው ህብረተሰቡ አገልግሎት የማያገኝ ሰው በሌለበት አካባቢ በወርቀት ደረጃ ሪፎርም ተደርጓል ተብሎ ተቀምጦ ከሆነ ትልቅ ስህተት ነው የተከበረውም እዛ አካባቢ ነው አዲስ አበባ ላይ ነው የተከበረው እነዚህ የፍትህ ቀን የሰላም ቀን ምናምን እየተባለ ማለት ነው ይሄ ነገር በጣም ትልቅ ስህተት ነው ሰው የባሰ ነገር ውስጥ ነው የገባው ለቅሶ ነው ያለው በየቤቱ ልጆቹ ታስረው አባት የተማረ ልጅ ታስሮበት እያለቀሰ ባለበት ሁኔታ የታሳሪዎች ወንጀለኛ ባለኑበት ሁኔታ ደሞዛቸው ተቋርጦ ልጆቻቸው እያለቀሱ ባለበት ሁኔታ በየክልሉ ይናህል ህዝብ በታሰረበት ሁኔታ አጣርተን እናስራለን የተባለው ተገልብጦ ታስሮ ማጣራት እንኳን በጣም ዘግይቶ ባለበት ሁኔታ መስተካከል ያለበት ብዙ ነገር ነው ያለውና በዚህ ላይ ሞር ፎከስ ቢደረግና የእነዚህ የግንባር ድርጅቶች ራሳቸው እርስ በርስ ተማምነው ሮድ ማፑን ሁሉም እኔ ይቅርታ እንደው በዚህ ላይ ብዙ ነገር ምስጥራቸውን ስለማላቅ ባላነሳም እንደው ኢህአዴግ ምክር ቤት ስብሰባ ላይ ሁሉም ድርጅቶች ተስማምተው በዚህ ሮድ ማፕ እንሄዳለን ያሉት ያለም አይመስለኝም አንድ ላይ ስብሰባ ሲያደርጉ በጭቅጭቅ ነው የሚለያዩት ነው የሚባለው መግለጫው የሚወጣው ራሱ ያልተስማሙት ጉዳይ ላይ ነው አብዛኛው የሚወጣው ነው የሚባለው ይሄ ነገር ራሱ ግልጽ መደረግ አለበት ለሰው በዚህ ጉዳይ ላይ ተስማምተናል ሁሉም መስማማት የለበትም የሚባል ነገር አለ ካለው ዘመናዊ እናርገው ከተባለ ማለት ነው ነገር ግን የሐሳብ ልዩነት ቢኖር ራሱ አንድ ሀገርን የሚመራ ፓርቲ የሚሄድበትን አቅጣጫ አስቀምጠው የሚሰለፈውን ሰው ማን ከሱ ጋር እንደሚሰለፍ በውደትም ወቅት ላይ ከነሱ ጋር ጆይን አድርገው ተስማምተው የሚሄዱ ከውጪ ያሉ ፓርቲዎች ካሉ ለነሱም ግልጽ በሆነ ግልጸኝነት የሚጎለው አካሄድ ከጥቂት ግለሰቦችና ከጥቂት ፖለቲካ ፓርቲዎች ብቻ ባለህ ግንኙነት እየተመካከር የሚተደው አካሄድ ትልቅ አደጋ አለው ከ100 ሚሊዮን በላይ ያለ ህዝብ ምንም ነገር ሳያቅ በትንሽ ተቋማትና በትንሽ ቢሮዎች ስምምነት ብቻ የሚደረጉ ነገሮች ትልቅ አደጋ አለውና ይሄ ነገር መስተካከል አለበት ፎከስ ቢደረግና ወደ ሌላ ነገር ከምንገባ የተጀመሩ ነገሮች እስከ መጨረሻው ማለት እስከ ታችኛው መዋቅር ድረስ ወርደው ህብረተሰቡን እፎ የሚያሰኙ ቢሆኑ መልካም ነው የሚለውን ለመጨመር ነው አንተ ያነሳውን ሐሳብ ለመደገፍ ነውና ምናልባት ዶክተር በኃይሉ ከማጠቃለላችን በፊት የምትጨምረው ነገር ካለ በመጨረሻ ብዙ የምጨምረው ነገር ባይኖርም ምናልባት ለተመልካቾች ማስታወስ የምፈልገው እንደ ሀገር እንደ ኢትዮጵያን ለማስቀጠል ምንድነው ቢደረግ የሚሻለው የሚለው ላይ ብዙ ጊዜያችንን ብናጠፋ የተሻለ ይመስለኛል አንድነቱ ይጠቅመናል ብዬ አስባለሁ አምናለሁ አንድነት የሚሉ ሰዎች እንዳሉ አውቃለሁኝ ግን ሌሎች ደግሞ እኩልነት ደግሞ የምንል አለን እና ከሁለቱም ሰዎች የምንሰማቸውን ነገሮች በደንብ አዳምጠን መሃል ላይ እንዴት ነው የምንገናኘው የሚለው ላይ ማተኮሩ የሚሻል ይመስለኛል አለበለዚያ እኔ የምናገረውን አይቶ አንዱ ያጨበጨበልኝ ሌላኛው የሚናገረውን አይቶ ሌላኛው ያጨበጨበለት ሁላችንም የሆነ ያሳችን አጨብጫቢዎች ያሰባሰበን ብቻ የምንሄድ ከሆነ እንግዲህ ሁሉም በራሱ መንገድ ነው የሚሄደው አንድነቱም ያኔ አደጋ ላይ የሚወርቀው ከዚህ በፊትም እንደዚህ በሆነ ጊዜ ኤርትራ ሄደዋል ይሄ ድጋሚ እንዳይፈጠር ከፈለግን ትንሽ ከለመድነው ጎራ ወጥተን ሌሎችን ማዳመጥ መጀመር አለብን ብዬ አስባለሁ ለተወሰነ ሳምንት እስኪ ሌሎች ለምንድን ነው እንደዚህ የሚሆን ዝም ብሎ አሁን ዘረኛ ስለሆነ ነው ወይ ብሔርተኛው እንደዚህ የሚሆነው ወይም አንድነት የሚለውም ራሱ በተወሰነ መልኩ ያጋጠመው ችግር ምንድነው እስኪ ብሎ ከራስ ወገን ወጣ ብሎ ሌላኛው ማዳመጥ መጀመር ያለብን ይመስለኛል አለበለዚያ ቀድም እንዳልኩ ቪሺየስ ሰርክል 50 ዓመት በፊት የተባለውን ነገር ዛሬ እንደ አዲስ ማዋት የለብንም
ነገም እኔ እናንተ ይደክመንና እናርፋለን እኔ እናንተ ዛሬ ያልነውን ነገ ሌላ ሰው ይመጣና በቃ እንደ አዲስ ግኝት አድርጎ ያወራዋል እና ይሄ ለጊዜው ፖለቲካሊ ጠቅም ይችላል ግን ኢትዮጵያ ሁሌ እንደዚሁ እንደቆረቆረች ነው የምትቀጥለውና ወደፊት የሚያሻግር ምንድነው ሙሉ ለሙሉ እኔ የምወደው ነገር ላይ ሆነ ይችላል እኔ ያልኩት ዲዛይን ብቻ ይሁን ማለት አንችልም ከኔ ተወስዶ ካንተ ተቀንሶ ምናምን ነው መሆን ያለበትና መሃል ላይ የሚያሻግረን ማፍረስ አይደለም መሃል ላይ የሚያገናኘን ያለውን እንዳለ ዝም ብሎ ማስቀጠልም አይደለም እና እንደዚህ የኮምፕሮማይዝ ዲስካሽን ቢጀመር ደስ ይለኛል አለበለዚያ ሁሉም በየሰፈሩ እየጦዘ ያለበት እንትን ስላለ ይሄ ኃላፊነት የጎደለው ነው ማንንም አይጠቅምም የእልህ መወጣጫም የመናቆራም ነገር ባናረገው ደስ ይለኛል ያገር ጉዳይ ማለት ነው ዓለም አፍሪካ አውሮፓ ወደ አንድ እየመጡ ባለበት ሰዓት እኛ መከፋፈላችን አይጠቅመንም አንድነቱ ይጠቅመናል አብይም እንደሚለው በአፍሪካ ደረጃም አንድ ብንሆን ቢያንስ የኢኮኖሚክ ኢንቴግሬሽን ቢመጣ ይጠቅመናል በዚህ ዓለም ላይ አሁን የሚሰራው እንደዛ አይነት ኮላቦሬሽን ነው እና አሁን ክልል ለምን ተጠቃችሁ ብሎም የሚያኮርፋል አገርን ነው አልተባለም ክልል ስትሆን ኢትዮጵያዊ ነኝ ኢትዮጵያ ውስጥ አንድ ስቴት ነው መሆኑ የተባለው እና ልክ ክልል የጠየቀንም እንደዚህ እንደ ባይተዋራ አርጋ መታየበት በቃ አሁን አብይ ራሱ አንዳንዴ የሚሄድባቸው ቦታዎች ላይ አዳምጠዋለውና የሆነ ያኮረፈው ህዝብ ያለ ይመስላል እሱ ራሱ እኔ ከሱ አልጠብቅም እንደዛ ነገር እና አንዳንዴ ስም ጠቅሶ ብቻ ምሳሌ አልሰጠም እንጂ እንደነንትና አቱኑ ማለት ይቀር ከዛም ብዙ የማይትራንስ ነገር ሲናገር ታየዋለህና ክልል ለምን ጠየቀ ለምን ብሔርተኛው እንዲያነሳል ዘረኝነት ነው ጠባብነት ነው ምናምን የሚለው እንትን 50 ዓመት በፊት ብለናል አልተሳካም አሁንም አለ ይሄ ነገር ይቀጥላል ምክንያቱም የሆነ ሀቅ ከጀርባው ስላለ ነው at the same time ደግሞ ሁሌ እንደምለው ማለት ነው እንግዲህ ባጭሩ በየ ብዙ ጊዜ ወሰድኩኝ ይቀርታ የብሔር ፌደራሊዝሙም ፐርፌክት አይደለም ይሄን ሁሌ መናገር አለብን መስተካከል ያለባቸው ጉዳዮች አሉ እሱ ላይም ተባብረን እንስራና እቺን ሀገር እናቅና በተለይ ወጣቱ እዚህ ላይ እንዲያተኩር ሁሌ ምክሬን መለገስ ፈልጋለሁ ሌላ ቅድም ያነሳው የፍትህ ጉዳይ አለ ይሄ በደም ሊታሰብበት ይገባል ኦሮሚያ ውስጥ ሲዳማ ውስጥ አማራ ውስጥ ብዙ ሰዎች ታስረዋል ወንጀል የሰራን ከዚህ እንዳልነው አንከላከልም ተጠይቆ ተፈርዶበት ተገቢው ተደርጎ ቢቀጣ ችግር የለብንም እኛ የኛ ብሔር ነው ብለን እንከላከለው ነገር የለም በበኩሌ የለም እንደዛ ነገር ግን በዚህ አጋጣሚ ብለህ የሰበሰብካቸው በፖለቲካ አመለካከታቸው ብቻ ወስዳ ያጎርካቸው ሰዎች አይታገሩ ሰዎች አሉ እነዚህ ሊፈቱ ይገባል የታደኑ ያሉ ልጆች አሉ በሲዳማ ውስጥም ብዙ አሉ ቅድም አስተላልና ኦሮሚያ ውስጥም አሉ አማራ ውስጥም አሉ ይሄ ወደ ድሮ ኢህአዴግ እየመለሰን ነው ማለት ነው እና ይሄንንም በአስቸኳይ አይ ቲንክ ናብይ አይተው እርምጃ ቢወስዱ ለሀገርም ይጠቅማል ለነሱ ፖለቲካም ይጠቅማቸዋል እንግዲህ ይሄ ነው ያለኝ ይቅርታ በጣም አረዘምኩት አጭር ነበር ያሰብኩት ያው ሰፋብኝ ይቅርታ አይ ችግር የለውም በጣም አመሰግናለሁ ዶክተር ባህሉ እንግዲህ ብዙ ነገር ነው ያነሳው እኔ ያው በመጨረሻ ላይ አንተ የምትጨምረው ነገር ብዬ ነበር እና አሁን አንተ ስታነሳ ትንሽ አንድ ነገር እኔም መጨመር አለብኝ ብዬ ማስበው ምንድነው በተለይ ዶክተር አብይ አሁን ጉብኝት ሲያደርግ አልፎ አልፎ ታያለና ያኮረፈ የሚመስል ነገር ሲሰማ ሄዶ ጉብኝት አድርጎ የመምጣቱ ነገር ይታያል ነገር ግን መሆን ያለበት እንደዛ ብቻ አይደለም ህዝብ ያኮረፈ ያለው በምን ምክንያት ነው የሚለውንም ነገር ማየትና የሚያስፈጽሙ ተቋማት አሉ በሱ አጠገብ እና ለነሱ አሳይመንት የመስጠቱ ነገር አታይ ለምሳሌ የፍርድ ቤቶች ችግር በክልሎች ላይ ህዝብ ፍትህ አጥቶ ያለቀሰ ያለበት ሁኔታ ነው ያለውና በፌደራል ደረጃ ያሉት በትብብር ነው የሚሰሩት የፌደራል ፖሊስ በጋራ ይሰራል ክልል ወርዶ ማለት ነው አቃቤ ህግ በጋራ ይሰራልና አቶርኒ ጀነራል አለ እዛ አጠገቡ የፖሊስ ኮሚሽን አለ የፌደራል ከክልል ጋር በትብብር የሚሰሩበት ሁኔታ ነው ያለውና እነዚህ ሰዎች እውነትም ወርደው ፍትሃዊ የሆነ ስራ እየሰሩ ናቸው የሚለውን ትክክለኛ የሆነ መረጃ ያገኙ ያሉበት ሁኔታ አይመስለኝም እና
ይሄ ነገር በጣም ትኩረት የሚመስጠት ያለበት ጉዳይ ነው። ኢህአዴግ የድሮ ኢህአዴግ ከዛም የባሰ የሆነ የሚመስልበት ሁኔታ ነው ያለው አንዳንድ አካባቢ እና ይሄ ነገር ትኩረት መሰጠት አለበት። ዶክተር አብይ እሱ ብቻውን አይደለም ስራ የሚል እንትንም የለኝም አቋምም የለኝም እኔ። ነገር ግን ተለወጡ የተባሉ ተቋማት ወርደው ክልል ደረጃ ላይ ምን እየተሰራ ነው ያለው፣ ህብረተሰቡ ምንድነው ጥያቄ እያነሳ ያለው፣ እያለቀሰ ያለው፣ እየጮኸ ያለው በምን ምክንያት ነው የሚለውን ነገር ወርዶ ማየት፣ ክትትል ማድረግ፣ የፍርድ ቤት ፕሬዝዳንቷም ፍርድ ቤቶች ገለልተኛ ሆነው እየሰሩ ናቸው የሚለውንም ነገር ቢያዩ፣ አቃቤ ህግም ፖሊስ ኮሚሽንም እንደዛ ቢያይ። ሌላው ደግሞ የመጨረሻው እኔ መልእክት አድርጌ ማነሳው ምንድነው ምርጫ ቦርድ ቀደም ብዙ ነገር ዶክተር ባህሉ አንተም ብዙ ነገር አንስተሃል። ምርጫ ቦርድ ሀገራዊ ትልቁን ምርጫ ከማድረጉ በፊት ታማኝነቱን ለማረጋገጥ ይሄ ትልቅ አጋጣሚ ነው ለራሱ። ምክንያቱም እንደ አዲስ የተቋቋመ ነው። በፊት የነበረው የአንድ ፓርቲ ነው የሚባለው ሙሉ በሙሉ ፈርሶ ተቋሙ በአዲስ ቦርዱ በአዲስ መልኩ ህጉ በአዲስ ተሻሽሎ የተቋቋመ ስለሆነ አሁን ከህገ መንግስቱ ከሚፈቅደው በላይ የሆኑ ቅድመ ሁኔታ የሚመስሉ ነገሮችን አስቀምጠው ህዝበ ውሳኔው ላይ እንደዚህ አይነት ስራ ለመስራት ከሚሄድ ቅድመ ሁኔታዎችን በአስቸኳይ አንስተው ፍትሃዊ የሆነ ህዝበ ውሳኔ በማድረግ ራሱ ታማኝ መሆኑን ማሳየት አለበት። አለበለዚያ ነገ ለሚደረገው ሀገራዊ ምርጫ ታማኝ ሆኖ ማገልገል ስለማይችል ትልቅ ችግር በሀገር ላይ የሚመጣ ከፊት እየታየ ስለሆነ ይህንን ተቋም በምክርም ሆነ በተለያየ ነገር ከህግ ማዕቀፍ ውጭ እንዲወጣ የሚያደርጉ ሰዎችም ተቆጥበው አገሪቷን የሚመራውም ድርጅት ኢህአዴግም መንግስትም ትኩረት ሰጥቶ ይሄ ተቋም ኃላፊነቱን የሚወጣበትን ሁኔታ ቢያመቻቹ መልካም ነው እላለሁኝ። እንግዲህ ተመልካቾቻችን ውይይታችን እስካሁን የተከታተላችሁት ነበር። ይህንን ውይይት በፕሮዳክሽን ከኛ ጋር እየረዳን የቆየው ፋና ለማየው ነው። ውይይቱን ዶክተር ባህሉ ቤላሞና እኔ በራሳ ኩማሎ በጋራ ስናደርግ ከእናንተ ጋር ቆይተናል። እናንተም ይህንን ውይይት እየተከታተላችሁ ከኛ ጋር ስለቆያችሁ በሲዳማ ሚዲያ ኔትወርክ እና በአፍኒ ሾው ስም እናመሰግናለን። ሌላ ጊዜ በሌላ ፕሮግራም እስከምንገናኝ ቸርን ሰንብት።